በታሪክ ማህደር ውስጥ ደም የጠማው ቅናትና የሰማይ ህልም የተጋጩበት አንድ ታላቅ ምዕራፍ አለ። የአንድ አባት ተስፋ፣ የአንድ ልጅ ስቃይ እና የወንድሞች ክህደት። ዛሬ የዮሴፍን ጉዞ ከከነዓን ሸለቆ እስከ ሞት አፋፍ ድረስ ቁጥር በቁጥር እንመለከታለን። ያዕቆብም አባቱ ስደት በነበረበት በከነዓን ምድር ተቀመጠ። ምድሪቱ የተስፋ ነበረች፣ ቤቱ ግን የቁጣ ማዕበል እየተነሳበት ነበር። የያዕቆብ ትውልድ ታሪክ እንዲህ ይጀምራል። የ17 ዓመቱ ወጣት ዮሴፍ ከወንድሞቹ ጋር በጎችን ይጠብቅ ነበር። ገና የለጋነት ዕድሜ ላይ ያለ ንጹሕ ልብ ነበር። እስራኤል ዮሴፍን በስተርጅናው ወልዶት ነበርና ከልጆቹ ሁሉ በላይ ወደው ነበር። ለክብሩም በሺህ ቀለማት የተሸለመ ዓይን የሚማርክ ልዩ ቀሚስ አሰራለት። ወንድሞቹ ግን አባታቸውን ከነርሱ ይልቅ እርሱን እንደሚወደው ባዩ ጊዜ በልባቸው ውስጥ ያለ የቅናት እሳት ነደደ። አንዲት የሰላም ቃል እንኳን ሊያወጡለት አልቻሉም። ዮሴፍም በሌሊት ድንቅ ሕልም አለመ። ይህንንም ለወንድሞቹ በነገራቸው ጊዜ ጥላቻቸው ከበፊቱ ይልቅ እጥፍ ሆነ። እርሱ ግን በየዋህነት እንዲህ አላቸው፣ እባካችሁ ያየሁትን ይህን አስደናቂ ሕልም ስሙኝ። እነሆ በእርሻ መካከል ነዶ ስናስር ነበር። የእኔ ነዶ በድንገት ተነስታ ቀጥ ብላ ቆመች። የእናንተ ነዶዎች ግን ይህንን ነዶ ከበው ሰገዱለት። ወንድሞቹም በቁጣ ጮኹ፣ በእውነት አንተ በእኛ ላይ ልትነግስ ነውን? ወይስ ልትገዛን ነው? ስለ ሕልሙና ስለ ንግግሩም ይበልጥ ጠሉት። ደግሞም ሌላ ሕልም አለመ። ለወንድሞቹም እንዲህ አላቸው፣ እነሆ ፀሐይና ጨረቃ 11ዱም ከዋክብት ሲሰግዱልኝ አየሁ። ይህንንም ለአባቱና ለወንድሞቹ በነገራቸው ጊዜ አባቱም ገሰጸው፣ ይህ ያለምከው ሕልም ምንድን ነው? እኔና እናትህ ወንድሞችስ መጥተን በምድር ላይ እንሰግድልሃለን አለው። ወንድሞቹም በቅናት ተቃጠሉ። አባቱ ግን ነገሩን በልቡ እያሰላሰለ ይጠብቀው ነበር። ወንድሞቹም የአባታቸውን በጎች ሊያሰማሩ ወደ ሴኬም ሄዱ። እስራኤልም ዮሴፍን ወንድሞች በሴኬም በጎችን እያሰማሩ አይደሉምን? ና ወደ እነርሱ ልካለሁ አለው። ዮሴፍም እነሆ አባቴ አለው። ዮሴፍ ወንድሞቹን ፍለጋ ተጓዘ። በሜዳውም ሲቅበዘበዝ አንድ ሰው አገኘው። ወንድሞቹም ወደ ዶታይም መሄዳቸውን ሰምቶ እስከዚያው ድረስ ተከተላቸው። እነርሱ ግን ገና ሳይቀርባቸው ከሩቅ አዩት። ሊገድሉትም በልባቸው ተማከሩ። እንዲህም ተባባሉ፣ እነሆ ያ ሕልመኛው እየመጣ ነው። ኑ አሁኑኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉም አውሬ በላው እንላለን። ያኔ ሕልሙ ምን እንደሚሆን እናያለን። ሮቤልን ሰምቶ ከእጃቸው ሊያድነው ሞከረ። ነፍሱን እንግደል አላቸው። ደሙን አታፍስሱ፣ በዚህ ምድረ በዳ ባለው ጉድጓድ ውስጥ ጣሉት እንጂ እጃችሁን አታሳርፉበት አላቸው። ይህንንም ያለው ቆይቶ ከጉድጓዱ አውጥቶ ለአባቱ ለመመለስ ነበር። ዮሴፍ ወደ ወንድሞቹ በደረሰ ጊዜ ያችን በብዙ ቀለማት ያሸበረቀችውን ቀሚሱን በጭካኔ ገፈፉት። ወስደውም ወደ ጥልቁ ጉድጓድ ጣሉት። ጉድጓዱን ባዶ ነበረ፣ የሚጠጣ ውሃ እንኳን አልነበረውም። ዮሴፍ በጉድጓዱ ውስጥ ሆኖ እያለቀሰ፣ እነርሱ ግን ምንም እንዳልተፈጠረ ተቀምጠው ምግብ ይበሉ ነበር። በዚያን ጊዜ እስማኤላውያን ነጋዴዎች ሲመጡ አዩ። ይሁዳም ወንድማችንን ገድለን ደሙን ብንደብቅ ምን ይጠቅመናል? ኑ ለእስማኤላውያን እንሽጠው አላቸው። ወንድሞቹም ተስማሙ። ዮሴፍን ከጉድጓዱ ጎትተው አወጡት፣ በ20 ብርም ለነጋዴዎች ሸጡት። ዮሴፍን በባርነት ወደ ግብጽ ተወሰደ። ሮቤል ወደ ጉድጓዱ ተመልሶ ዮሴፍን ባጣው ጊዜ ልብሱን ቀደደ። ወደ ወንድሞቹም ሄዶ ብላቴናው የለም፣ እኔስ ወዴት እሄዳለሁኝ ብሎ ጮኸ። የዮሴፍን ቀሚስ ወሰዱ፣ የፍየል ደም አርደው ነከሩት። ወደ አባታቸውም ልኮ ይህንን አገኘን፣ የልጅ ቀሚስ መሆኑን እወቃሉት። ያዕቆብም አውቆት እንዲህ አለ፣ ይህ የልጄ ቀሚስ ነው፣ ክፉ አውሬ በላው። ዮሴፍ በእውነት ተቦጫጨቀ። ያዕቆብም ልብሱን ቀደደ፣ ማቅም ለበሰ። ስለ ልጁም ብዙ ዘመን አለቀሰ። ወንዶችና ሴቶች ልጆች ሁሉ ሊያጽናኑት ተነሱ። እርሱ ግን መጽናናትን እምቢ አለ። እያለቀስኩ ወደ ልጄ መቃብር ወርዳለሁ አለ። አባቱም ያዕቆብ ስቅስቅ ብሎ አለቀሰ። የዮሴፍ ባለቀለም ቀሚስ በደም ተነክሮ ቀረ። ወንድሞቹ ዮሴፍን ሕልም የቀበሩ መሰላቸው። ነገር ግን በዚያው ሰዓት ዮሴፍ በሰንሰለት ታስሮ ወደ ታላቋ ግብጽ እየተነዳ ነበር። የሞት ጥላ የሚመስለው ጉዞ የንግስና መንገድ መጀመሪያው ነበር። ክህደት ወደ ባርነት መራው፣ ባርነት ደግሞ ወደ ፈተና አውድማ። ዮሴፍ አሁን ያለው በከነዓን ለምለም ሸለቆ ሳይሆን በግብጽ ግርማዊ ቤተ መንግስት ውስጥ ነው። እግዚአብሔር ከእርሱ ጋር ቢሆንም የጽድቅ መንገዱ ግን በውሸትና በእስራት የተሞላች ነበረች። ዮሴፍ ወደ ግብጽ ወረደ። የፈርዖን ባለሟልና የዘበኞቹ አለቃ የነበረው ግብጻዊ ጲጥፋራ ወደዚያ ካወረዱት ከእስማኤላውያን እጅ ገዛው። የንጉሥ ልጅ ሊሆን የሚገባ ወጣት አሁን የሰው ንብረት ሆነ። እግዚአብሔር ግን ከዮሴፍ ጋር ነበረ። እርሱም ሥራው የተሳካለት ሰው ሆነ። በጌታውም በግብጻዊ ቤት ውስጥ ይኖር ነበረ። በባርነት ውስጥ ሆኖም የእግዚአብሔር ክብር ከላዩ አልተለየም። ጌታውም እግዚአብሔር ከእርሱ ጋር እንደሆነና የሚያደርገውን ሁሉ እግዚአብሔር በእጁ እንዲያከናውንለት ባየ ጊዜ ተደነቀ። ዮሴፍ በጌታው ፊት ሞገስን አገኘ፣ ያገለግለውም ነበር። ጲጥፋራን በቤቱ ላይ አለቃ አደረገው፣ ያለውንም ሁሉ በእጁ አሳልፎ ሰጠው።
ጲጢፋራም ያለውን ሁሉ ለዮሴፍ ተወለት። ከሚበላው ምግብ በቀር ስለሌላው ነገር ምንም የሚያውቀው አልነበረም። ዮሴፍም ቁንጅናው አማረና ፊቱ ያበራ ወጣት ነበረ። ከዚህም በኋላ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች። በዝሙት ፍላጎትም ተቃጥላ ከእኔ ጋር ተኛ አለችው። እርሱ ግን እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ሁሉ በእጄ ሰጥቶኛል። ከእኔ በቀር በዚህ ቤት የሚበልጥ ማንም የለም። አንቺ ሚስቱ ስለሆንሽ ካንቺ በቀር ያልሰጠኝ ነገር የለም። ታዲያ እንዴት እንዲህ ያለውን ታላቅ ክፋት አደርጋለሁ? በእግዚአብሔር ፊትስ እንዴት ኃጢአት እሰራለሁ? አላት። እርሷም በየቀኑ ትጨቀጭቀው ነበር። እርሱ ግን ከእርሷ ጋር ለመተኛት ሆነ አብሮ ለመሆን አልፈቀደም። አንድ ቀን ግን ስራውን ሊሰራ ወደ ቤት ገባ። በዚያም ጊዜ ከቤት ውስጥ ማንም አልነበረም። ልብሱን ይዛ ከእኔ ጋር ተኛ ብላ አጥብቃ ያዘችው። እርሱ ግን ልብሱን በእጇ ትቶላት ነፍሱን ለማዳን ወደ ውጭ ሸሸ። ልብሱንም ትቶላት መሸሹን ባየች ጊዜ የቤቱን ሰዎች ጠርታ እንዲህ ስትል ዋሸች። ተመልከቱ፣ ሊያሾፍብን ዕብራዊ ሰው አመጣብን። ሊደፍረኝ ወደ እኔ ገባ። እኔም በታላቅ ድምፅ ጮኽሁ። ድምፄን ከፍ አድርጌ እንደ ጮኽሁ ሲሰማ ልብሱን ጥሎ ሸሸ። ጌታውም ወደ ቤት እስኪመጣ ድረስ ልብሱን በአጠገቡ አስቀመጠችው። ለባሏም ያንኑ ውሸት ታሪክ ደገመችለት። ያ ያመጣኸው ዕብራዊ ባሪያ ሊያሾፍብኝ ወደ እኔ ገባ አለችው። ጲጢፋራም ሚስቱ ባሪያህ እንዲህ አደረገኝ ስትለው ሰምቶ ቁጣው በረታ። የዮሴፍም ጌታ ወሰደውና የንጉሥ እስረኞች ወደምታሰሩበት ወህኒ ቤት ጣለው። ዮሴፍ ከጉድጓድ ወደ ግብጽ፣ ከግብጽ ደግሞ ወደ ጨለማ ወህኒ ወረደ። ነገር ግን እግዚአብሔር በዚያ እስር ቤት ከዮሴፍ ጋር ነበረ፣ ምሕረቱንም አበዛለት። በወህኒ ቤቱም አለቃ ፊት ሞገስን ሰጠው። የወህኒ ቤቱ አለቃም በእስር ቤት ያሉትን እስረኞች ሁሉ ለዮሴፍ አሳልፎ ሰጠው። እግዚአብሔርም ከእርሱ ጋር ስለነበረና የሚያደርገውን ሁሉ እግዚአብሔር ስላሳካለት የወህኒ ቤቱ አለቃ ለዮሴፍ በሰጠው ሥራ ላይ ምንም ጣልቃ አይገባም ነበር። የዮሴፍ ንጽሕና ለእስራት ዳረገው። በጲጢፋራ ቤት ያለው ኑሮ በውሸት ተቀጥፎ በጨለማ ወህኒ ተተካ። ክህደት ለብቻው አይመጣም፣ አብሮት ብቸኝነትና መረሳት ይከተላሉ። ዮሴፍ አሁን ያለው በግብጽ ዝነኛ ወህኒ ቤት ውስጥ ነው። በብረት ሰንሰለትና በድንጋይ ግድግዳ መካከል ሆኖ ለፈጣሪው እስከ መቼ ብሎ የሚጠይቅበት ሰዓት። ነገር ግን በዚህ በድንጋይ በታጠረ ቤት ውስጥ ለወደፊት ንግስና የሚሆኑ ቁልፎች በህልም መልክ ተደብቀዋል። ከዚህም በኋላ እንዲሆነ በአንድ ሌሊት የግብጽ ንጉሥ ጠጅ አሳላፊና ጋጋሪው ሁለቱም ህልም አለሙ። እያንዳንዱ ህልም የራሱ የሆነ አስፈሪ ትርጉም ነበረው። ዮሴፍም በጠዋት ወደ እነርሱ ሲገባ አያቸው። ፊታቸው ጠውልጎ ነበርና በጭንቀትም ተውጦ አገኛቸው። ዮሴፍም ዛሬ ፊታችሁ ለምን አዘነ ብሎ ጠየቃቸው። በአገሩ ባይሆንም የሰዎችን ስቃይ የሚረዳበት ልብ ነበረው። እነርሱም ህልም አለምን፣ የሚፈታልን ግን አጣን አሉት። ዮሴፍም መፍታት እግዚአብሔር አይደለምን? እባካችሁ ንገሩኝ አላቸው። የጠጅ አሳላፊዎቹ አለቃ ህልሙን ለዮሴፍ ነገረው። በህልም እነሆ አንዲት የወይን ተክል በፊቴ ነበረች። በወይኑም ተክል ላይ 3 ቅርንጫፎች ነበሩ። ሲያቆጥቁትና ሲያብብ አየሁ። የፈርዖንም ጽዋ በእጄ ነበረ። ወይኑን ጨምቄው በጽዋው ውስጥ አደረግኩት፣ ጽዋውንም ለፈርዖን ሰጠሁት። ዮሴፍም እንዲህ አለው፣ ፍቺው ይህ ነው። 3ቱ ቅርንጫፎች 3 ቀናት ናቸው። ከ3 ቀን በኋላ ፈርዖን ራስህን ከፍ ያደርጋል፣ ወደ ሹመትም ይመልሳል። ቀድሞ ታደርግ እንደነበረው የፈርዖን ጠጅ አሳላፊ ትሆናለህ። ዮሴፍ ግን በለቅሶ ተማጸነው። መልካም በሆነለት ጊዜ እባክህ አስበኝ፣ ለፈርዖን ስለኔ ንገረው፣ ከዚህ ቤትም አውጣኝ ብሎ ለመነው። እኔ ከዕብራውያን ምድር በግፍ ተሰርቄ የመጣው ነኝ። እዚህ ደግሞ ወደዚህ ጉድጓድ የሚያስጥል ምንም በደል አልሰራሁም። የጋገሮች አለቃ ፍቺው መልካም እንደሆነ ባየ ጊዜ ለዮሴፍ ነገረው። እኔም በህልሜ 3 የነጭ እንጀራ ቅርንጫፎች በራሴ ላይ ነበሩ። በላይኛው ቅርጫት ውስጥ ለፈርዖን የሚሆን ልዩ ልዩ መብል ነበረ። ወፎች ግን በራሴ ላይ ካለው ቅርጫት ውስጥ መጥተው በሉት። ዮሴፍ መለሰ፣ ፍቺው ይህ ነው። 3ቱ ቅርጫቶች 3 ቀናት ናቸው። ከ3 ቀን በኋላም ፈርዖን ራስህን ይቆርጣል፣ ካንተ ላይም ያነሳል፣ በዛፍ ላይም ይሰቅልሃል፣ ወፎችም ስጋህን ከላይ ይበሉታል አለው። ዮሴፍም እንደፈታላቸው ሆነ። የጠጅ አሳላፊዎቹ አለቃ ግን ዮሴፍን አላሰበውም፣ ረሳው። በጨለማ ወህኒ ውስጥ ዮሴፍ ብቻውን ትቶት ሄደ። የዮሴፍ ተስፋ እንደገና በጨለማ ተሸፈነ። ሰው ረሳው፣ ጓደኛው ካደው። ወህኒ ቤቱ ከመቼውም ጊዜ በላይ የጠበበና የጨለመ መሰለ። ነገር ግን በቤተ መንግስቱ ውስጥ ንጉሱን የሚያንቀጠቅጥ ሌላ ህልም እየመጣ ነው። ከ2 ሙሉ ዓመት በኋላ ፈርዖን ህልም አለመ። እነሆ በአባይ ወንዝ አጠገብ ቆሞ ነበር። እነሆ መልካቸው ያማረና ስጋቸውም የሰባ ላሞች ከወንዙ ወጡ፣ በሳሩም ላይ ይሰማሩ ነበር። ደግሞም መልካቸው የከፋ ስጋቸው የከሳ ሌሎች 7 ላሞች ከወንዙ ወጡ፣ በወንዙም ዳር ካሉት ላሞች አጠገብ ቆሙ። መልካቸው የከፋና ስጋቸው የከሳ ላሞች እነዚያን መልካቸው ያማረ የሰባ 7 ላሞችን በሏቸው።
ፈርዖንም በድንጋጤ ነቃ። ደግሞም ተኝቶ ሁለተኛ ህልም አለመ። እነሆ በአንድ አገዳ ላይ የሰቡና መልካም የሆኑ 7 እሸቶች ወጡ። ከነርሱም በኋላ የቀጫጩና በምስራቅ ንፋስ የተመቱ 7 እሸቶች በቀሉ። እነዚያም ቀጫጭን እሸቶች እነዚያን የሰቡትን 7 እሸቶች ዋጧቸው። ጠዋትም በሆነ ጊዜ የፈርዖን መንፈስ ታወከ፣ ልቡም በጭንቀት ተመታ። የግብፅን ጠንቋዮች ጥበበኞቹን ሁሉ አስጠራ፣ ህልሙንም ነገራቸው። ነገር ግን የሚፈታለት አንድም ሰው አልተገኘም። በዚያ ጊዜ የጠጅ አሳላፊዎች አለቃ ፈርዖንን እንዲህ አለው፣ ዛሬ ኃጢአቴን አስባለሁ። እኔና ጋጋሪው ታስረን ሳለን በአንድ ሌሊት ህልም አልመን ነበር። እዚያም አንድ ዕብራዊ ወጣት ነበር ህልማችንን የፈታልን፣ እንደፈታልንም ሆነ። ፈርዖንም ላከ፣ ዮሴፍን አስጠራው። ከወህኒ ቤትም በችኮላ አወጡት። ጠጉሩን ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖንም ፊት ገባ። ከጨለማው ጉድጓድ ወደ ዙፋኑ ፊት መጣ። ፈርዖንም ዮሴፍን ህልም አለምኩ፣ የሚፈታም የለም፣ አንተ ግን ህልምን ሰምተህ ትፈታለህ ሲሉ ሰማው አለው። ዮሴፍም ለፈርዖን እንዲህ ብሎ መለሰ፣ እኔ አይደለሁም፣ እግዚአብሔር ለፈርዖን የሰላምን ፍቺ ይመልስለታል። ዮሴፍም ለፈርዖን እንዲህ አለው፣ የፈርዖን ህልም አንድ ነው። እግዚአብሔር ሊያደርግ ያለውን ለፈርዖን አሳይቶታል። 7ቱ መልካም ላሞች 7 ዓመታት ናቸው። 7ቱ የከሱ ላሞች ደግሞ 7 የረሃብ ዓመታት ናቸው። ነገሩ በእግዚአብሔር ዘንድ የተረጋገጠ ስለሆነ ህልሙ 2 ጊዜ ታየ። አሁንም ፈርዖን አስተዋይና ጥበበኛ ሰው ይፈልግ፣ በግብፅ ምድር ላይ የሚሹመው በ7ቱ የጥጋብ ዓመታት መብልን ሁሉ ያከማች፣ በምድሪቱ ላይ ለሚመጣው ለ7ቱ የረሃብ ዓመታት መሸሸጊያ ይሆን ዘንድ። ይህም ነገር በፈርዖንና በሹማምንቱ ሁሉ ፊት መልካም ሆኖ ታየ። ፈርዖንም ሹማምንቱን እንደዚህ ያለ የእግዚአብሔር መንፈስ ያለበት ሰው እናገኛለን አላቸው። ዮሴፍንም እግዚአብሔርን ሁሉ ገልጦልሃልና እንደ አንተ ያለ አስተዋይና ጥበበኛ ሰው የለም አለው። ፈርዖንም ዮሴፍን በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃል ይታዘዙ፣ እኔም በዙፋን ብቻ ካንተ እበልጣለሁ፣ እነሆ በግብፅ ምድር ሁሉ ላይ ሾምሁ አለው። ፈርዖንም ቀለበቱን ከእጁ አውጥቶ በዮሴፍ እጅ ላይ ያደረገው፣ የጥሩ በፍታ ልብስም አለበሰው፣ በአንገቱም የወርቅ ማርዳ አደረገለት፣ በሁለተኛውም ሰረገላ አስቀመጠው፣ በፊቱም ሲገዱ እያሉ ይጮሁ ነበር። ፈርዖንም ለዮሴፍ ጸፍናት ፍናት ብሎ ስም አወጣለት። የሄሎጲልስ ካህን የጲጢፋራ ልጅ አስናትንም ሚስት አድርጎ ሰጠው። ዮሴፍም በግብፅ ንጉሥ በፈርዖን ፊት በቆመ ጊዜ ዕድሜው 30 ዓመት ነበረ። ከወንድሞቹም ተለይቶ በባርነትና በእስራት ካሳለፋቸው 13 ረጅም ዓመታት በኋላ አሁን የግብፅ ሁሉ ገዢ ሆነ። ረሃብ ዓለምን አጥለቅልቋታል፣ ምድር በድርቅ ስትቃጠል። ያዕቆብም በግብፅ እህል እንዳለ ባየ ጊዜ ልጆቹን እንዲህ አላቸው፣ ለምን ትታያላችሁ? በግብፅ እህል እንዳለ ሰምቻለሁ። እንዳንሞት ወደዚያ ወርዳችሁ ግዙልን። 10 የዮሴፍ ወንድሞች እህል ለመግዛት ወደ ግብፅ ወረዱ። ያዕቆብ ግን የዮሴፍን ወንድም ቢንያም ክፉ ነገር እንዳያገኘው ብሎ ከነርሱ ጋር አላከውም ነበር። የእስራኤል ልጆች እህል ከሚገዙት ጋር መጡ። ዮሴፍ የምድርቱ ገዢ ነበረ፣ ለሕዝብም ሁሉ እህል የሚሸጠው እርሱ ነበረ። የዮሴፍ ወንድሞች መጥተው በግንባራቸው ላይ ተደፍተው ሰገዱለት። ያ ያለምከው ህልም ምን ይሆናል ያሉት ህልም ዛሬ ተፈጸመ። ዮሴፍም ወንድሞቹን አያቸውና አወቃቸው። ነገር ግን እንዳላወቃቸው ሆኖ በክፉ ቃል ተናገራቸው። ከወዴት መጣችሁ አላቸው። እነርሱም እህል ለመግዛት ከከነዓን መጣን አሉት። ዮሴፍም አወቃቸው፣ እነርሱ ግን አላወቁትም። ዮሴፍም ስለ እነርሱ ያየውን ህልም አሰበ፣ እንዲህም አላቸው፣ እናንተ ሰላዮች ናችሁ፣ የምድሪቱን መሸሸጊያ ለማየት መጥታችኋል። እነርሱም በፍርሃት ተንቀጠቀጡ። ጌታዬ ሆይ አይደለም፣ ባሪያዎች እህል ለመግዛት መጡ እንጂ እኛ ሁላችን የአንድ ሰው ልጆች ነን፣ እኛ ታማኞችም ነን አሉት። ዮሴፍም አላመናቸውም። አይደለም ሰላዮች ናችሁ አላቸው። እነርሱም ስለ ቤተሰባቸው መናገር ጀመሩ። እኛ ባሪያዎች 12 ወንድማማቾች ነን፣ አንዱ ጠፍቷል፣ ትንሹም አሁን ከአባታቸው ጋር ነው አሉት። ዮሴፍም ፈተና አቀረበላቸው። በፈርዖን ሕይወት እምላለሁ፣ ታናሽ ወንድማችሁ ወደዚህ ካልመጣ ከዚህ አትወጡም። አንዱን ልካችሁ ወንድማችሁን አምጡ፣ እናንተ ግን እስረኛ ትሆናላችሁ። ለ3 ቀናትም ሁሉንም በአንድነት በወህኒ ቤት ዘጋቸው። ዮሴፍም ወንድሞቹ በወህኒ ውስጥ ያለውን መራራነት እንዲቀምሱ ታደረገ። በ3ኛውም ቀን ዮሴፍ እንዲህ አላቸው፣ እኔ እግዚአብሔርን እፈራለሁና ይህን አድርጉና በሕይወት ኑሩ። ታማኞች ከሆናችሁ አንዱ ወንድማችሁ ይታሰር፣ እናንተ ግን ለቤታችሁ እህል ይዛችሁ ሂዱ፣ ታናሽ ወንድማችሁንም ወደ እኔ አምጡ። በዚያን ጊዜ በመካከላቸው እንዲህ ተባባሉ፣ በእውነት በወንድማችን ላይ ስላደረግነው በደል ዛሬ እየተቀጣን ነው። ነፍሱ ስትጨነቅና ስለምንን አይተን አልሰማነውም ነበር። ስለዚህ መከራ መጣብን። ሮቤልም ብላቴናው ላይ አታጥፉ ብዬ አልነገርኳችሁምን? እናንተ ግን አልሰማችሁኝም። እነሆ አሁን ደግሞ ይፈልገናል አላቸው። ዮሴፍ በአስተርጓሚ ያነጋገራቸው ስለነበር የሚሉትን ሁሉ እንደሚሰማቸው አላወቁም ነበር። ዮሴፍ ከነርሱ ዘወር አለና ስቅስቅ ብሎ አለቀሰ።
ስሜቱን መቆጣጠር አልቻለም። ተመልሶም ስምዖንን ከነርሱ መካከል ለይቶ በፊታቸው አሰረው። ዮሴፍ ኮርቻቸውን በእህል እንዲሞሉ ብራቸውንም ወደ ከረጢታቸው እንዲመልሱ አዘዘ። በመንገድ ላይም አድሮ ከረጢታቸውን ሲከፍቱ ብራቸውን አዩ። ልባቸውም ደነገጠ። እግዚአብሔርም ያደረገብን ይህ ምንድነው እያሉ ተንቀጠቀጡ። ወደ አባታቸውም ወደ ያዕቆብ ተመልሰው የሆነውን ሁሉ ነገሩት። ያዕቆብ ግን በታላቅ ሐዘን እንዲህ አለ፣ ልጆቼን አሳጣችሁኝ። ዮሴፍ የለም፣ ስምዖንም የለም። አሁን ደግሞ ቢንያምን ትወስዳላችሁ? ይህ ሁሉ በእኔ ላይ ለምን ሆነ? ያዕቆብም ልጁን ቢንያምን ላለመላክ ጸና። ነገር ግን ረሃቡ እየጸና እህሉም እያለቀ ነው። ወንድሞች በጭንቀትና በበደል ስሜት ተወጥረዋል። ረሃቡ በምድር ላይ ከበደ። ከግብፅ ያመጡትን እህል በልተው በጨረሱ ጊዜ አባታቸው ያዕቆብ ተመልሳችሁ ጥቂት እህል ግዙልን አላቸው። ይሁዳ ግን እንዲህ አለው፣ ያ ሰው ወንድማችሁ ከእናንተ ጋር ካልመጣ ፊቴን አታዩም ብሎ አጥብቆ አስጠንቅቆናል። ወንድማችንን የምትልክልን ከሆነ እንወርዳለን፣ ካላልኸው ግን አንወርድም አለው። እስራኤልም በምሬት ሌላ ወንድም አለን ብላችሁ ለሰውየው በመንገድ ለምን እንዲህ ያለ መከራ መጣችሁብኝ አለ። ይሁዳም አባቱን እንዲህ ብሎ ተማጸነው፣ ብላቴናውን ከእኔ ጋር ስደደው፣ እኔ ዋስ እሆነዋለሁ። ከእኔ እጅ ትፈልጓለህ፣ ባልመልሶና በፊቴ ባላቆመውም ዘላለም በደለኛ ልሁን። እስካሁን ባንዘገይ ኖሮ ሁለተኛ ጊዜ ተመልሰን እንመጣ ነበር አለው። አባታቸውም እስራኤል እሺ አለ። እንኪያስ እንግዲህ ከሆነ የምድሪቱን ምርጥ ፍሬ ጥቂት በለስንና ጥቂት ማር ቅመምና ከርቤ በከረጢታችሁ ይዛችሁ ለሰውየው ስጦታ አድርጉለት። ብሩንም እጥፍ አድርጋችሁ ያዙ። ወንድማችሁንም ይዛችሁ ተነሱ፣ ወደ ሰውየውም ተመለሱ። ሁሉን የሚችል አምላክ በሰውየው ፊት ምሕረትን ይስጣችሁ። ሌላው ወንድማችሁንና ቢንያምን ይልቀቅላችሁ። እኔም ልጅ የማጣ ከሆኑ አጣለው አላቸው። ወንድማማቾቹም ስጦታውንና እጥፍ ብር ይዘው ቢንያምን አስከትለው ወደ ግብፅ ወረዱ። በዮሴፍም ፊት አቆሙ። ዮሴፍም ቢንያምን ከነርሱ ጋር ባየው ጊዜ የቤቱን አዛዥ እነዚህን ሰዎች ወደ ቤት አግባ፣ ግብዣም አዘጋጅ፣ ዛሬ እረፍት ላይ ከእኔ ጋር ይበላሉ አለው። አዛዡ እንደታዘዘው አደረገ። ሰዎቹ ግን ወደ ዮሴፍ ቤት በመግባታቸው ፈሩ። ቀድሞ በከረጢታቸው ተመልሶ በነበረው ብር ምክንያት ሊያስሩንና ባሪያ ሊያደርጉን ነው ብለው ተጨነቁ። ወንድሞቹም ወደ ዮሴፍ ቤት አዛዥ ቀርበው በደጃፉ ላይ ተነጋገሩ። አዛዡ ግን አይዟችሁ፣ አትፍሩ፣ አምላካችሁ የአባታችሁን አምላክ ከረጢታችሁ መዝገብ ሰጥታችኋል፣ ብራችሁ እኔ ዘንድ ደርሷል አላቸው። ስምዖንንም አውጥቶ ሰጣቸው። ወደ ቤትም አገባቸው። እግራቸውንም ታጠቡ፣ ለአህዮቻቸውም ገለባ ሰጡ። ዮሴፍ እረፍት ላይ እስኪመጣ ድረስ ስጦታውን አዘጋጁ። ዮሴፍ ወደ ቤት በገባ ጊዜ ስጦታቸውን አቀረቡለት፣ በምድር ላይም ተደፍተው ሰገዱለት። ዮሴፍም ስለ ደህንነታቸው ጠየቃቸው። ያላችሁኝ ያ ሽማግሌ አባታችሁ ደህና ነውን? ገና በሕይወት አለን አላቸው። እነርሱም ባሪያ አባታችን ደህና ነው፣ ገና በሕይወት አለ አሉ። እንደገናም ተደፍተው ሰገዱለት። ዮሴፍም ቀና ብሎ የእናቱን ልጅ ወንድሙን ቢንያምን አየና፣ ያላችሁኝ ታናሽ ወንድማችሁ ይህ ነው? ልጄ ሆይ እግዚአብሔር ይማርህ አለው። የዮሴፍም አንጀት ለወንድሙ ተላወሰ። ከእንግዲህም ለቅሶን መግታት አልቻለም። ወደ መኝታ ቤቱ ገብቶ በዚያ ስቅስቅ ብሎ አለቀሰ። ፊቱን ታጥቦ ወጣ። ስሜቱንም ተቆጣጥሮ መብል አቅርቡ አላቸው። ለየብቻቸው መብል ቀረበ። ዮሴፍ ወንድሞቹን እንደ ዕድሜያቸው ከታላቅ እስከ ታናሽ በቅደም ተከተል አስቀመጣቸው። ሰዎቹም እርስ በርስ ተደነቁ። ከእርሱ ፊት መብል እየተወሰደ ቀረበላቸው። የቢንያም ድርሻ ግን ከሌሎቹ 5 እጥፍ ይበልጥ ነበር። በሉም ጠጡም፣ ከእርሱ ጋር ደስ አላቸው። ዮሴፍ የቤቱን አዛዥ እንዲህ ብሎ አዘዘው፣ የእነዚህን ሰዎች ከረጢት መሸከም እስከሚችሉ ድረስ እህል ሙሉላቸው። የሁሉንም ብር በከረጢታቸው አፍ ላይ አድርግ። የእኔን የብር ጽዋ በታናሹ ልጅ ከረጢት አፍ ላይ ከብሩ ጋር አድርገው። አዛዡም እንደተባለው አደረገ። ንጋትም በሆነ ጊዜ ከአህዮቻቸው ጋር ተሸኙ። ከከተማው ወጥተው ብዙም ሳይርቁ ዮሴፍ አዛዡን ተነስና ሰዎቹን ተከተላቸው፣ ስትደርስባቸው ስለምን በመልካም ፈንታ ክፉ መለሳችሁ? ጌታዬ የሚጠጣበትን ጽዋ ይህ አይደለምን? ክፉ አደረጋችሁ በላቸው አለው። አዛዡም ደረሰባቸውና ይህን ቃል ነገራቸው። እነርሱ ግን ደነገጡ። ጌታዬ ሆይ ባሪያዎቼ እንዲህ ያለ ነገር ከቶ አናደርግም። እንግዲህ ከረጢታችን ውስጥ ያገኘነውን ብር ከከነዓን መለስልንልህ። ታዲያ እንዴት ከጌታ ቤት ወርቅ ወይም ብር እንሰርቃለን? ጽዋው ከባሪያዎች ከአንዱ ዘንድ ቢገኝ እርሱ ይገደል፣ እኛም ደግሞ ለጌታዬ ባሪያዎች እንሆናለን አሉ። እርሱም እንደ ቃላችሁ ይሁን፣ ጽዋው የተገኘበት ሰው ባሪያዬ ይሆናል፣ ሌሎቻችሁ ግን ንጹሐን ትሆናላችሁ አለ። እያንዳንዱም ከረጢቱን በችኮላ ወረደ። አዛዡም ከታላቁ ጀምሮ እስከ ታናሹ ፈተሸ። ጽዋውም በቢንያም ከረጢት ውስጥ ተገኘ። በዚያን ጊዜ ልብሳቸውን ቀደዱ። እያንዳንዱም በአህያው ላይ ጭነቱን መልሶ ወደ ከተማ ተመለሱ። ተስፋ የመቁረጥ ጥቁር ደመና በላያቸው ላይ ሆነ። ይሁዳና ወንድሞቹ ወደ ዮሴፍ ቤት ገቡ። እርሱ ገና በዚያ ነበረ። በፊቱም በምድር ላይ ተደፋ። ዮሴፍም በቁጣ ድምፅ ይህ ያደረጋችሁብኝ ምንድን ነው? ለእኔ ያለ ሰው ነገሮችን እንዲያውቅ አታውቁምን? አላቸው። ይሁዳም እንዲህ አለ፣ ለጌታዬ ምን እንላለን? ምንስ እንናገራለን? እንዴትስ ራሳችንን እናነጻለን?
እግዚአብሔር የባሪያችንን በደል አገኘው፣ እነሆ እኛም ጽዋው የተገኘበት ሰው ለጌታዬ ባሪያዎች ነን። ዮሴፍ ግን ይህ ከኔ ይራቅ፣ ጽዋው የተገኘበት ሰው ብቻ ባሪያ ይሆናል፣ እናንተ ግን በሰላም ወደ አባታችሁ ሂዱ አለ። የወንድሞቹ የመጨረሻ ፈተና ነበር። ይሁዳ ወደ ዮሴፍ ቀረበና በልመና ድምፅ እንዲህ አለው፣ ጌታዬ ሆይ ባሪያህ በጌታዬ ጆሮ አንዲት ቃል ይናገር፣ ቁጣህም በባሪያህ ላይ ይንደድ። አንተ እንደ ፈርዖን ነህና አባት ወይንም ወንድም አላችሁን ብለህ ባሪያዎችን ጠይቀህ ነበር። እኛም ሽማግሌ አባት አለን፣ በስተርጅናው የወለደው ትንሽ ልጅ አለ፣ ወንድሙም ሞተዋል፣ እርሱ ለእናትየው ብቻውን ቀርቷል፣ አባቱም ይወደዋል አልን። ይሁዳም አባቱ ያዕቆብ ቢንያምን ሲያጣ ሊደርስበት የሚችለውን ስቃይ በዝርዝር ተረከለት። ብላቴናውም ከኛ ጋር እንደሌለ ባየ ጊዜ አባታችን ይሞታል፣ ባሪያዎችም የሽማግሌውን የአባታችንን ሽበት በሐዘን ወደ መቃብር እናወርዳለን አለው። እኔ ባሪያ ለብላቴናው በአባቴ ዘንድ ዋስ ሆኛለሁና ባላመጣልህ በአባቴ ፊት ዘላለም በደለኛ ልሁን ብያለሁ። አሁንም እባክህ ብላቴናውን ከወንድሞች ጋር ይሂድና እኔ በእርሱ ፈንታ ለጌታዬ ባሪያ ልሁን። ብላቴናው ከእኔ ጋር ሳይሆን ወደ አባቴ እንዴትስ እወጣለሁ? በአባቴ ላይ የሚመጣውን መከራ ማየት አልችልም። ይሁዳ ራሱን አሳልፎ ሰጠ። ከዓመታት በፊት ዮሴፍን የሸጠው ወንድም ዛሬ ለወንድሙ ሲል ባሪያ ለመሆን ለመነ። የዮሴፍም ልብ በዚህ ንግግር ውስጥ ፈረሰ። ዮሴፍ በአጠገቡ በቆሙት ሰዎች ሁሉ ፊት ራሱን መግታት አልቻለም። ሰውን ሁሉ ከፊት አስወጡ ብሎ ጮኸ። ዮሴፍ ራሱን ለወንድሞቹ ሲገልጥ ከእርሱ ጋር ማንም ባዕድ አልነበረም። በታላቅ ድምፅ ስቅስቅ ብሎ አለቀሰ። የለቅሶውም ድምፅ እጅግ ኃይለኛ ከመሆኑ የተነሳ ግብፃውያንም ሰሙት፣ የፈርዖን ቤተሰቦችም ሰሙ። ዮሴፍ ወንድሞቹን እኔ ዮሴፍ ነኝ፣ አባቴ ገና በሕይወት አለን አላቸው። ወንድሞቹ ግን ከፊቱ በድንጋጤና በፍርሃት ደነዘዙ። አንዲት ቃል እንኳን ሊመልሱለት አልቻሉም። ዮሴፍም ወንድሞቹን እባካችሁ ወደ እኔ ቅረቡ አላቸው። እነርሱም ቀረቡ። ወደ ግብፅ የሸጣችሁኝ ወንድማችሁ ዮሴፍ እኔ ነኝ አላቸው። አሁንም ወደዚህ በመሸጣችሁ አትዘኑ፣ በራሳችሁም ላይ አትቆጡ። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ወደዚህ ሰዶኛልና። በምድር ላይ ረሃብ ከሆነ እነሆ 2 ዓመት ሆነ፣ ገና የማይታረስባቸውና የማይታጨድባቸው 5 ዓመታት ይቀራሉ። እግዚአብሔር ግን በምድር ላይ ቅሬታን ሊያስቀርላችሁና በታላቅ መድኃኒት ነፍሳችሁን ሊያድን ከእናንተ በፊት ሰደደኝ። ስለዚህ ወደዚህ የሰደደኝ እግዚአብሔር ነው እንጂ እናንተ አይደላችሁም። እርሱ ለፈርዖን እንደ አባት በቤቱም ሁሉ ላይ ጌታ፣ በግብፅ ምድር ሁሉ ላይ ገዢ አደረገኝ። እየቸኮላችሁ ወደ አባቴ ውጡና እንዲበሉት ልጅ ዮሴፍ እንዲህ ይላል፣ እግዚአብሔር በግብፅ ሁሉ ላይ ጌታ አደረገኝ። ሳትዘገይ ወደ እኔ ና፣ በጎሴም ምድር ትኖራለህ። አንተና ልጆች፣ የበጎችህና የላሞች መንጋ፣ ያለም ሁሉ ወደ እኔ ትቀርባላችሁ። ረሃቡ ገና 5 ዓመት ይቀረዋልና በዚያ እመግብሃለሁ። እነሆ የምነግራችሁ እኔ ራሴ መሆንን የእናንተም ሆነ የወንድሜ የቢንያም ዓይኖች እያዩ ነው። በግብፅ ያለኝን ክብሬንና ያያችሁትን ሁሉ ለአባቴ ንገሩት። አባቴንም ፈጥናችሁ ወደዚህ አምጡት። በወንድሙ በቢንያም አንገት ላይ ተጠምጥሞ አለቀሰ። ቢንያምም በዮሴፍ አንገት ላይ ሆኖ አለቀሰ። ወንድሞቹንም ሁሉ ሳማቸው፣ በእነርሱ ላይ አለቀሰ። ከዚያም በኋላ ወንድሞቹ ከእርሱ ጋር ተነጋገሩ። የዮሴፍ ወንድሞች መጡ የሚለው ወሬ በፈርዖን ቤት ተሰማ። ይህም በፈርዖንና በሹማምንቱ ፊት መልካም ሆነ። የእስራኤልም ልጆች እንዲህ አደረጉ። ዮሴፍም ሰረገላዎችንና ለመንገድ የሚሆን ስንቅ ሰጣቸው። ለእያንዳንዳቸው መለወጫ ልብስ ሰጣቸው። ለቢንያም ግን 300 ብርና 5 መለወጫ ልብስ ሰጠው። ወንድሞቹን በሰደዳቸው ጊዜ በመንገድ ላይ አትጣሉ ብሎ መከራቸው። ከግብፅም ወጥተው ወደ ከነዓን ምድር ወደ አባታቸው ወደ ያዕቆብ መጡ። እንዲህም ብሎ ነገሩት፣ ዮሴፍም ገና በሕይወት አለ፣ እርሱም በግብፅ ምድር ሁሉ ላይ ገዢ ነው። ያዕቆብ ግን አላመናቸው ነበርና ልቡ ደነገጠ። ዮሴፍም የነገራቸው ቃል ሁሉ በነገሩት ጊዜ ሊወስዱትም ዮሴፍ የሰደዳቸውን ሰረገላዎች ባየው ጊዜ የአባታቸው ያዕቆብ መንፈስ ታደሰ። ያዕቆብም እንዲህ አለ፣ በቃኝ፣ ልጄ ዮሴፍ ገና በሕይወት ካለ ሳልሞት ሄጄ አየዋለሁ አላቸው። ሞተ ተብሎ የታሰበው ሕያው ሆኖ ተገኘ። ያዕቆብ ከዓመታት ሐዘን በኋላ ዳግም ተነሳ። ሰረገላዎችም ወደ ግብፅ ሊወስዱት ተዘጋጅተው ነበርና። ያዕቆብም ያለውን ሁሉ ይዞ ተነሳ። ወደ በርሳህም በደረሰ ጊዜ ለአባቱ ለይስሐቅ አምላክ መስዋዕትን አቀረበ። እግዚአብሔርም በሌሊት ራእይ ያዕቆብ ያዕቆብ ብሎ ጠራው። እርሱም እነሆኝ አለ። እግዚአብሔርም ወደ ግብፅ ለመውረድ አትፍራ፣ በዚያም ታላቅ ሕዝብ አደርግሃለሁና እኔም ከአንተ ጋር ወደ ግብፅ እወርዳለሁ፣ ደግሞም በእውነት አወጣሃለሁ። ዮሴፍም እጁን በዓይኖች ላይ ያኖራል አለው። ያዕቆብም ከበርሳቤ ተነሳ። የእስራኤልም ልጆች አባታቸውን ያዕቆብን ሕፃናቶቻቸውና ሚስቶቻቸውን ፈርዖን በሰደዳቸው ሰረገላዎች ላይ አደረጓቸው። ከብቶቻቸውንና በከነዓን ያፈሩትን ሀብታቸውን ሁሉ ይዘው ወደ ግብፅ መጡ። ያዕቆብም ወደ ጎሴም የሚወስደውን መንገድ እንዲያሳየው ይሁዳን ከፊቱ ወደ ዮሴፍ ላከው። እነርሱም ወደ ጎሴም ምድር ደረሱ። ዮሴፍ ሰረገላውን አዘጋጀ። አባቱን እስራኤልን ለመቀበል ወደ ጎሴም መጣ።
ባየውም ጊዜ በአንገቱ ላይ ተጠምጥሞ ስቅስቅ ብሎ አለቀሰ። ያ የ20 ዓመት ናፍቆት በእንባ ፈሰሰ። ያዕቆብም ዮሴፍን ፊትን ስላየው አንተም ገና በሕይወት ስላለ አሁን በሞት ይሻለኛል አለው። ሐዘኑ ሁሉ በደስታ ተተካ። ዮሴፍ አባቱ ያዕቆብን አግብቶ በፈርዖን ፊት አቆመው። ያዕቆብም ፈርዖንን ባረከው። ፈርዖንም ያዕቆብን ዕድሜ ስንት ነው አለው። ያዕቆብም የስደቴ ዘመን 130 ዓመት ነው፣ የሕይወቴ ዘመናት ጥቂትም ክፉም ሆነብኝ አለው። ያዕቆብም ፈርዖንን ባርኮ ከፊቱ ወጣ። ያዕቆብ የታመመ ጊዜ ዮሴፍ ሁለቱን ልጆቹን ኤፍሬምንና ምናሴን ይዞ ወደ እርሱ መጣ። ያዕቆብም የዮሴፍን ልጆች ባረካቸው። ታናሹን ከታላቁ አስቀድሞ በእጁ ጭኖ ባረከ። ዮሴፍም አባቴ ሆይ እንዲህ አይደለም ቢልም ያዕቆብ ግን አውቃለሁ ልጄ በማለት የእግዚአብሔርን ፈቃድ ገለጠ። ያዕቆብ 12 ልጆቹን ጠራቸው። በመጨረሻም ዘመን የሚገጥማችሁን እነግራችኋለሁና ተሰብሰቡም አላቸው። ለእያንዳንዳቸውም እንደራሳቸው በረከት ባረካቸው። ስለ ይሁዳ የንግስና ዘር፣ ስለ ዮሴፍ ፍሬያማነት በረከት ተነበየ። ትእዛዙን በጨረሰ ጊዜ ነፍሱ ወደ አባቶቹ ተሰበሰበች። ዮሴፍ በአባቱ ፊት ላይ ተደፍቶ አለቀሰ፣ ሳመውም። ግብፃውያንም ስለ ያዕቆብ 70 ቀን አለቀሱ። አባታቸው ከሞተ በኋላ ወንድሞቹ ፈሩ፣ ዮሴፍ በቀል ይዝብን ይሁን ብለው ተጨነቁ። መጥተውም በፊቱ ተደፍተው እኛ ባሪያዎችህ ነን አሉት። ዮሴፍ ግን እያለቀሰ እንዲህ አላቸው፣ አትፍሩ፣ እኔ በእግዚአብሔር ፋንታ ነኝን? እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደምታየው ብዙ ሕዝብ እንዲድን መልካም አደረገ፣ በቸርነትም አጽናናቸው። ዮሴፍም ልሞት ስለ ወንድሞቹ እኔ እሞታለሁ፣ እግዚአብሔር ግን በእውነት ያስባቸዋል፣ ከአሁኑኑ ምድር አውጥቶ ለአባቶቻችሁ ወደ ማለላችሁ ምድር ያወጣቸዋል አላቸው። ዮሴፍም በ110 ዓመቱ ሞተ። በግብፅ ምድር በሳጥን አኖሩት። የዮሴፍ ታሪክ በጉድጓድ ተጀምሮ በንግስና ተፈጸመ። ጥላቻ በይቅርታ፣ ድርቅ በበረከት ተሸነፈ። እግዚአብሔር የሰውን ክፋት ወደ ታላቅ መድኃኒትነት የሚለውጥ አምላክ መሆኑን አየን። ዮሴፍ ሞተ፣ ነገር ግን የእግዚአብሔር የተስፋ ቃል በእስራኤል ልጆች ልብ ውስጥ ለዘላለም ተቀረጸ። ከከነዓን ጥልቅ ጉድጓድ እስከ ግብፅ የንግስና ዙፋን የዮሴፍ ጉዞ እዚህ ላይ አበቃ። ይህ ታሪክ የአንድ ሰው ታሪክ ብቻ አይደለም። ይህ ታሪክ የትዕግስት፣ የእምነትና ከሁሉ በላይ ደግሞ የኃያሉ የእግዚአብሔር ታማኝነት ማሳያ ነው። ወንድሞቹ ሊገድሉት አሴሩ። እግዚአብሔር ግን ሕዝብን ሊያድንበት መረጠው። ጲጢፋራ በባርነት ገዛው። እግዚአብሔር ግን በቤቱ ላይ ሾመው። የጲጢፋራ ሚስት በሐሰት ከሰሰችው። እግዚአብሔር ግን በወህኒ ቤት ውስጥ ክብሩን ገለጠለት። የጠጅ አሳላፊው ረሳው። እግዚአብሔር ግን በጊዜው አሰበ። ዮሴፍ በሕይወቱ ማጠናቀቂያ ላይ ለወንድሞቹ የተናገረው ያ ታላቅ ቃል ዛሬም በታሪክ ማህደር ውስጥ ያስተጋባል። እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬም እንደሚታየው ብዙ ሕዝብ እንዲድን መልካም አደረገው። ይህ ታሪክ የሚያስተምረን አንድ እውነት አለ። በሕይወታችሁ ጨለማ ጉድጓድ ውስጥ ስትሆኑ፣ በሰው ስትረሱ ወይም በግብ ስትታሰሩ እግዚአብሔር ከእናንተ ጋር እንዳለ አትዘንጉ። የዛሬው መከራችሁ ለነገው ንግስናችሁ መሸጋገሪያ ሊሆን ይችላል። ዮሴፍ በሳጥን ውስጥ አርፎ ወደ ተስፋይቱ ምድር ለመሄድ ይጠባበቃል። እኛ ግን በታሪኩ ተመትረን በሕይወት እንኖራለን። ይህ የዮሴፍ ታሪክ ድንቅ ነበር። ስለተከታተላችሁን እናመሰግናለን። ለቀጣይ ደግሞ መንፈሳዊና ታሪካዊ ዘጋቢ ፊልሞች ሰብስክራይብ በማድረግ ቤተሰብ ይሁኑ። እግዚአብሔር ሰላም ከእናንተ ጋር ይሁን።